السلام عليكم ورحمة الله وبركاته ودبيت سلام ناتشون ديس ناتشون يالله الحمد لله ناتن بيالاتشو بفتاة يطبقاتشو زاري عارف يتمرطو دعوج يشلاتشو ما تتشالو አዳምጡ ሲጠቅማል والله ወንድሜ ረሱል እኮ ሰቀራ ለሞት ላይ ሆኖ የሞት ህመም ሲሰማቸው ለአላህ እኮ ዱዓ ጌታዬ ረበና ይሄንን ህመም እኔ ላይ ጨምሮና ለኡመቶቼ ቀንስላቸው ያለ ውድ ነብይ አለይሂ ሰላቱ ሰለላሁ ዐለይሂ ወሰለም በሳቸው ላይ ሰለዋት ማውረድ የሚከብደው አንደበት አሉ ሱብሃንአላህ የውመል ቂያማ አላህ ሱብሃነሁ ወተዓላ በረህመት አይኑ ዞር ብሎ ከማያቸው አንዱ ነው አላሁ አክበር እኛ ረሱልን ስንት ጊዜ እናስባቸዋለን ረሱል ላይ ስንቴ ነው ሰለዋት የምናወርደው ረሱል እኮ ለኛ ብለው والله ተረከሳቸው እስኪደርቅ ድረስ ዱዓ አርገዋል ወንድሜ والله ነው የምልህ አላህ ይሄን ቪዲዮ ያለ ምክንያት አይደለም ያሳየህ ይሄን ቪዲዮ ለወንድም እህቶች አሳያቸው የረሱልን ፍቅር በልባችን ላይ አላህ ይጨምርልን አሜን والله አላህ ከነብሳችን በላይ የእውነት መንወዳች ባሮች አላህ ያድርገን አሜን አላህ መጨረሻችንን ያሳምር ሰላም አለይኩም ወራህመቱላህ እና እናትን ስም ለማንንም አትንገር ቀበሌ እኮ ይጠይቃል ጋሽ እዛ መግሪሽንም ይጠይቃል ስባስ ቀበሌ አይደለም ያልኳለሁ መግሪሽን አይደለም ባንክ ይጠይቃል ባንክም እዛም ነገር ችግር የለብም እዛ መንገር ይችላል እኔ ያልኩት ለምቀኞች በዙሪያ ያሉት ለሚመቀኙ ሰዎች ጠንቋይ ቤት ለሚሄዱ ሰዎች ለመተተኞች ያንተ ማንነት የሚታወቀው በእናት ስም ነው ሱብሃንአል መሊክ አሻራ ነው ጠንቋዮች አሻራቸው የሚሰራው በዚህ ነው ምንድነው ኮኮብ የሚቆጥሩት ከጅን ጋር ፓስወርድ ነው ማለት ነው ስለዚህ ወኢን ሰአለከ ራቂ ሩቅ አረጋለሁ ብሎ እንኳን ቁርአንም ይቀራል እንደገና ሌላም ይቀላቀላል የሚቀላቅሉ እኮ አሉ የጅን ኪታብ أنا اسمي كبيتايكه اسمي أمك أو اسم المريض سبحان الله وين ميتامو سو ورقال تارجي ديالو تصدق أون كنا تسمع عليه يازمي كانوا مشانيتنا مشانيتنا ينات سم تتايكه عرفه تملس طنقاي خلاص سبحان الله تلاقي اسم ستو طنقاي ነው ከጅን ጋር የሚሰራ ስራ ነው ስለዚህ አላህ ደግሞ የሰው ልጅ እንዲጠራ ያደረገው በቁርአን በአባቱ ስም ነው በእናት ስም አይጠራም ዲቃላ እንኳን ቢሆን በተበድሎ ስም ሙሐመድ አደም እንለዋለን እንጂ ሁሴን አደም አባቱ አይታወቅም አይደል ፋጡማ አደም በላት እንጂ በእናቱ ስም አይጠራም ሁሴን ዘቢባ አይባል ሙሐመድ ፋጡማ ተብሎ ይጠራል ጭራሽ አጅብ ሳቃንተ አይ ማይገጥም ነገር ነው እኮ እንዳይገጥም ነው አሳቸው የፈለጉትን ጭምር እሺ አላህ የሰው ልጅ እንዲጠራ ያደረገው በአባቱ ስም ነው ያ አላህ ተንኮለኞቹ ወደናታ ዞን እኔ እናንተም አናቀው የጠንቋይ ምስጥር አለ የክልል ጠንቋይ ጅኖች የሚጠቀሙ ይገለገሉ ለምሳሌ አሁን ያንተን ስም ያንተን ማንነት መታወቂያህን ካገኘው ቀበሌህን ስምህን መልክህን ሁሉም ማግኘት ይችላል ስለዚህ ዛታ ያስፈልግም በቃ እሱ ተገኘ አይደል ታወቀም በቃ በጅኖች በጠንቋዮች ተራ ደግሞ ማንነት የሚታወቀው በእናት ስም ነው በዛ ነው መግቢያቸው ለማንም አትንገር ራቂ ነኝ ብሎ እንኳን እንደው ቁርአን ቀራለሁ በቁርአን አሽራለሁ ካለ ይሄን ተተናገረ የናተን ስም ንገረኝ ስም ካለ አበቃ خلاص መራቅ ነው ይሄን ራቂ ሳይሆን መራቅ ነው ከእንዲህ አይነቱ ራቂ በጣም ከባድ ነው የናት ስም ባይሆን አንድ ግን ለጥንቃቄ በእናነሳው ትንሽ ደቂቃ ነው ሰድና ሼህ በተለያዩ አጋጣሚዎች ታመው አልጋ ላይ ያሉ ሰዎች ሊኖሩ ይችላሉ አሁን ይሄንን ፕሮግራም ሲከታተሉ የሆነ ወቅት ላይ የናታቸውን ስም የሰጡት ሰው እንዳለ ምናልባት ሊባንኑ ይችላሉ ይሄ ደረሰብኝ ለካ እንዲያርጉብኝ ነው ሱአዝን ነው ان بعض الظن اسم الله ከልክሏል ስለዚህ ይሄ ሐሳብ የሚሰራው ከዚህ በኋላ አትስጡ ለማለት ነው እንጂ እስከዛሬ ለሰጡት አይደለም አዎ እስከዛሬ ሰጠነውም ታለ እስቲፋር ባርገም እንጂ ምን ማርገ ጥፋቱ የኛው ነው ለማንም አንላለን ወንጀሉ ሳያውቁት ነው ስለሰዎችን በዚህ መፈረጅ የለብንም በጣም ጥሩ ለወደፊቱ መጠንቀቅ ነው የናት ስም አይሰጥም ሚስጥር ተዋራው
ምስጢር አይዝልኝም ብለህ ከገመክ ያታይን ለእናትህም ስም ጥሩ አይደለም። አሁን ያውቃታል የእናትህን ስም ያውቃት ከሆነ አንተ ባነግረውም ያውቃታል አይደል? ችግር የለውም። እሱን የማታይና ማጥዋት ዚክር አለ መጠበቅ ያለሱ ካቅም በላይ የሆነውን ነገር አላህ ይጠብቅሃል። ያቅምህን አርግ። በጣም ጥሩ። በርህን ዝጋ። ፈተወከል አላህ። ስለዚህ አንተ የበኩልህን ጥንቃቄ ካረክ ከዛ ያለፈው እንደማ አላህ ይጠብቅሃል። ለዚህ ስጋት መጋለጥ የለብንም። ስለዚህ ሳሂሮች እና ጠንቋዮች አጠቃላይ ድግምት ላይ ጥንቆላ ላይ ያሉ አካላት ከጂኒ ጋር ተመሳጥረው ለመስራት አንድን ሰው ለማድከም መተተኞች፣ ማርተኞች፣ ሳሂሮች፣ ጠንቋዮች ከእናት ስም ጋር ነው ስራቸው። በተለያየ ፋይልን ስታገላብጥ ስለ ኢስላም ይነገር ከሆነ ታግሰህ ተከታተለው፣ ይጠቅማል። እያንዳንዱ እንቅስቃሴያችን ከዒልም ጋር ሲሆን ሁላችንም እንጠቀምበታለን። አላህ ነብዩን አለይሂ ሰላቱ ወሰላም እንደው ልትለምነኝ የሚገባ ነገር ቢኖር ብሎ አላህ የጠቀሰው ምን ነገር ብሎ እንዲለምኑት የጠቀሰው ነገር ቢኖር ዕውቀትን ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኝ አላቸው ነብዩን አለይሂ ሰላቱ ወሰላም። በአይነት ተጠቅሶ ይሄ ነገር ልሰጠኝ ይገባል ብለህ ልትለምነኝ የሚገባ ነገር ቢኖር ዕውቀት ነው አላቸው ነብዩን አለይሂ ሰላቱ ወሰላም። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ወይ ዕውቀትን ጨምርልኝ ብለህ ለምነኛ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ኢማም ትርሚዚ በዘገቡት ሌሎችም ታላቁ ሰሃባ አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የቁል اللهم انفعني بما علمتني وعلمني مما ينفعني وارزقني علما ينفعني وزدني علما الحمد لله على كل حال واعوذ بالله من حال اهل النار. ይሄን ዱዓ ያደርጉ ነበር። اللهم ጌታ አላህ ወይ እንፈዕኒ ቢማ ዓለምተኒ ባሳወከኝ ነገር ጥቀመኝ። አው ዒልም ጥቅም ከሌለው የምትጠቀምበት ካልሆነ ዋጋ የለውም። ወዓልምኒ እንደዚሁም ደግሞ አሳውቀኝ ማ የንፈዑኒ የሚጠቅመኝን አሳውቀኝ። ትርኪ ምርኩን አይደለም የሚጠቅም ለዱንያ ለአኺራ ስኬት የሚያበቃ ዒልም መሆን አለበት። ወርዙቅኒ ዒልመን የንፈዑኒ የሚጠቅመኝን ዕውቀት ደግሞ ለግሰኝ ስጠኝ። ወዚድኒ ዒልመን ዕውቀቴን ጨምርልኝ ብለህ ዱዓ አድርጋላቸው። ነብዩም ይሄን ዱዓ አደረጉ። አልሐምዱሊላህ አላ ኩሊ ሓል፣ በማንኛውም ሓል ሁኔታ አላህ ምስጋና ይገባ። ደስተኛ ሆነህ ተቸግረህም ምንም ሆነ ምስጋና ለማን ይገባ? ለአላህ ይገባ። ሁሌ አላህን ማመስገን፣ ሁሌ አላህን ምስጋና መስጠት። ደስታም ሲመጣ አላህን ማመስገን፣ መከራ ውስጥም ስትሆን አላህን ማመስገን የሙስሊምነት መገለጫ። ዱንያ ላይ እቺን ሐያት ባላንስ አድርገን እንድንኖር ያደረገን አንዱ ኢስላም ነው። ደስታ ሲመጣ አላህን ስታመሰግን፣ እንደዚሁም ደግሞ መከራና ችግሮች ሲፈራረቁ ሶብረኛ ስትሆን ዱንያን ባላንስ አድርገህ መሄድ ትችላለህ። አለዛ ዲንን ያልተረዳ ሰው ሀብት ሲመጣ ሀብትን እንዴት መጠቀም እንዳለበት አያውቅም። በላ ሲመጣ በላው ሰዓት ላይ እንዴት መሄድ መንቀሳቀስ እንዳለበት አያውቅም። ስለዚህ በዲን አልኢስላም ውስጥ መኖራችን አላህ ኢስላምን ለኛ መስጠቱ መጀመሪያ አልহামዱሊላህ ብለን አላህን አመስግነን ከዛ በኋላ ኢስላም ላዘዛቸው ነገሮች ደግሞ ራስን ማዘጋጀት ነው። እንደዚሁም ከጀሃነም አካል እሳት ከመሆን ደግሞ ባንተ ተጠበቃለሁ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ስለዚህ ዕውቀት ትልቅ ቦታ አለው ወንድሞች። ዕውቀት ወላሂ ስራ ስትሰራ እንዴት መስራት እንዳለብህ ዑመር ብን ኸጣብ ረዲየላሁ ዐንሁ እንደው ነጋዴዎችን እኮ ኪታቡል ቡዩዕ አለ፣ የንግድ ስርዓት አለ፣ ህግጋት አለ። እሱን ያላወቁትን እኮ ወደ ንግድ እንዲገቡ ዑመር እንትን አይሉም ነበር። ማወቅ አለበት ይላሉ። ዛሬ በምሰራው ስራ እዚህ ጋር ሪባ አለበት፣ ምን አለበት፣ የተለያየ ችግር ያለ ዕውቀት የሚመጣ ነው። ስለዚህ ሁላችንም ቢያንስ የሆነ ስራ ላይ ስንሰራ ለዛ ስራ እንኳን ዕውቀት ሊኖረን ይገባል። ዒልም መፈለግ እንደ ኢስላም ግዴታ ነው። ጠለቡል ዒልም ዕውቀትን መፈለግ ፈሪደቱን አላ ኩሊ ሙስሊሚን ወሙስሊማ፣ በሴትም ይሁን በወንድ ሙስሊም ግዴታ ነው ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ምናልባት ትላልቅ አጀንዳዎች ለተወሰኑ አካላት ሊተው ይችላል። ፈርዱል ዐይን ፈርዱል ኪፋያ ይባላል። በእያንዳንዱ ሰው ላይ ግዴታ ይሆናል፣ በተወሰኑ ሰዎች ላይ ግዴታ ይሆናል። ስለ አርካነል ኢስላም አርካነል ኢማንን ማወቅ በእያንዳንዳችን ግዴታ ነው። ስለምን ሰግደው ሰላት ማወቅ ግዴታችን እኮ ነው። ዛሬ እኮ ዕውቀት የለንም። የምንሰግደው ሰላት በውስጥ የምንለውን ነገር እኮ አብዛኞቻችን ጠንቀን አናቅም። ሰላት የሚያበላሹ ነገሮች፣ የሰላት ቅድመ ሁኔታዎች እነማን ናቸው? አብዛኞቻችን ርቀናቸዋል።
ይሄን ማወቅ ግዴታችን ነው። ስለዚህ እንደዚሁ ዙሁር ላይ ያልኳችሁ 10 ላይ መስጊድ ገባ፣ ከመግሪብ እስከ ኢሻ መስጊድ ገባ፣ ከሱቢ በኋላ ቁጫል